ሰላም እንዴት ናችሁ? ውድ የቀላል አፕ ተከታታዮች ሰላም ነው አለን፣ እግዚአብሔር ይመስገን። ዛሬ ማሳያችሁ እንዴት አድርገን ያለንበትን ቦታ ለሰዎች በስልካችን እንዴት ሼር እናደርጋለን የሚለው ነው። ይሄንን ቪዲዮ ለመስራት ያሰብኩት ለምንድን ነው? ብዙ ጊዜ ሰዎች ሎኬሽናችሁን ላኩልን ሲባሉ ይወዛገባሉ። በጣም ቀላል ስለሆነ በዚህ መልኩ ያው አብዛኞቻችሁ ታውቁታላችሁ። ቢሆንም ግን ያው ቺን ቪዲዮ አይቶ ተረድቶ ሎኬሽኑን ሼር ማድረግ እንዲችል ይጠቅማል ብዬ ስላሰብኩ ነው። ቀጥታ ወደ ቪዲዮ እንግባ። ስለዚህ በሁለት አይነት መልኩ ሎኬሽናችሁን ሼር ማድረግ ትችላላችሁ። የመጀመሪያው ጉግል ማፕስ ካላችሁ ቀጥታ በጉግል ማፕስ ነው። ሁለተኛው ደግሞ ቀጥታ ወደ ጉግል ክሮማችሁ ትገቡና ጉግል ክሮማችሁን ትጫናላችሁ። ከዛ ጉግል ማፕስ ብላችሁ ሰርች ታደርጋላችሁ። ከዛ ቀጥታ ጉግል ማፕስን ትነኩታላችሁ። ስለዚህ ቀጥታ ጉግል ማፕስን ስትነኩት ሎኬሽናችሁን አንደኛ ማብራት አለባችሁ። እቺ እንደምታዩት ሰማያዊዋን ፓርት ተነኳታላችሁ። ከዛ ቀጥታ ሼር ዚስ ሎኬሽን ያላችሁበትን ሎኬሽን ሼር ትሉታላችሁ። ከዛ እንደምታዩት የሎኬሽኑን ሊንክ ያመጣላችኋል። ለምሳሌ በቴሌግራም ከሆነ ቴሌግራም ላይ ትጫኑና ቀጥታ ወደምትፈልጉበት ሰው ትጫናላችሁ። ለምሳሌ ወደዚህ ሰው ከሆነ ይሄው እዚህ ጋር ትነኩታላችሁ። ቀጥታ ሼርድ ሆነ ማለት ነው። በዚህ መልኩ ሎኬሽናችሁን ሼር ታደርጋላችሁ። ሁለተኛው ነገር ደግሞ ምንድነው? ራሱ አፕሊኬሽኑን ከፕሌይ ስቶር የወረደው ፕሌይ ስቶር ላይ ያለውን አፕሊኬሽን በመጠቀም የአፕሊኬሽኑ ስም ጉግል ማፕስ ነው። ጉግል ማፕስን በመጠቀም ቀጥታ በቀላሉ እንደውም ይሄኛው በጣም ቀላል ነው፣ በቀላሉ ሼር ማድረግ ትችላላችሁ። ጉግል ማፕስ ይሄ እንደምታዩት የጉግል ማፕስ የሚባለው አፕሊኬሽን ነው። ስለዚህ እኔ ያለኝ አጋጣሚ አፕዴት ነው የሚለኝ፣ ችግር የለውም። ስለዚህ ቀጥታ ጉግል ማፓችሁን በመጠቀም ቀጥታ ያላችሁበትን ሎኬሽን እኔ ያለሁበት ሎኬሽን ለምሳሌ እቺ ሰማያዊዋ ማለት ናት። እናንተም ስትከፍቱት በሰማያዊ ያመጣላችኋል። የምትመጣዋን ነጥብ በመንካት ቀጥታ ሼር ዚስ ሎኬሽን፣ ከዛ በኋላ ወደምትፈልጉበት ቦታ እንደ ቅድሙ ቴሌግራም ላይ እንላክ ማለት ነው። አያችሁት? ቀጥታ ላካችሁለት። ይሄንን ሎኬሽን ቀጥታ ሰውየው ነካ አድርጎ ሊንኳን በሚጫንበት ጊዜ የእናንተን ሎኬሽን ያገኘዋል። እሷን ተጭኖ ዳይሬክሽን አለ፣ በዳይሬክሽኑ አማካኝነት መጓዝ ይችላል ማለት ነው። እንደምታዩት አያችሁት? እናንተ ስትንቀሳቀሱ በዚህ ዳይሬክሽን ይህንን ዳይሬክሽን ተጠቅሞ እናንተ ወዳላችሁበት ቦታ መምጣት ይችላል ማለት ነው። በጣም ቀላል ነው። ቴንኪው። እናንተም ደግሞ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር በማድረግ የቀላል አፕስ ቤተሰብ ይሁኑ።